አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? የእጅጋየሁ ሾው ቲዩብ ተከታታዮች በሙሉ ሰላምና ፍቅራችሁ ብዝት ይበል። በያላችሁበት ቦታ ሰላማችሁ ይብዛ። ዛሬ እንግዲህ እንግዳ አድርጌ ይዤላችሁ የቀረብኩት በራሷ ቻናል እጅጋየሁ ሾው ነው። አንዳንድ ሪያሊቲ የሆነውን እውነተኛ የሆነውን ጥያቄ እንጠይቃታለን። እሷ ደግሞ በትክክል ትመልስልናለች። ጭውውቶች እናደርጋለን። ቤተሰብ የሆናችሁ እንዲሁም የምትከታተሉት እንዲሁም በውጭ ሀገርም በውስጥም የሆኑ ኢትዮጵያውያኖችም ሆነ ሌላ ዜጋዎች ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ኖቲፊኬሽኑን በመጫን ቤተሰብ ይሁኑ። አስተያየትና መልእክት ካለዎት በኮሜንት ያሳውቁን፣ እንመልሳለን። እሺ እህት ሰላም አለይኩም። እንግዲህ እጅጋየሁ ሾው በራስሽ ቻናል ቀርበሻል። እኔ የምጠይቅሽ ነጃት መሐመድ ነኝ። ስምሽን ብታስተዋውቂልኝ። እኔ ስሜ እጅጋየሁ ሽፈራው ይባላል። የት ሀገር ነው ተወልደሽ ያደግሽው? እኔ ተወልጄ ያደግኩት ደሴ ከተማ ወሎዬ በመባል እንዲሁም በጣም ኩሩ የሆንኩ አማራ ነኝ። ኩሩ የሆንኩ ኢትዮጵያዊ ነኝ። በዚህ በተለይ ወሎ በሚነሳበት ሰዓት ብዙ የወሎ ዘፈኖች፣ ብዙ ስለ ወሎ የተነገረ ነገር አለ እና ከዛ ውስጥ ወሎ አህሪቡ ባይ ናቸው። ወሎ የፍቅር ሰው ናቸው። ወሎዬዎች በሄዱበት ቦታ በጣም ጥሩ ሰክሰስፉል የሆነ ማህበራዊ ኑሮ አላቸው ማለት ነው። እሺ ስለ ወሎ በጣም አብራርተሽልናል፣ በጣም እናመሰግናለን። አሁን ሳዑዲ አረቢያ ስንት አመት ሆኖሻል ከመጣሽ? እንዴትስ መጣሽ? እኔ ሳዑዲ አረቢያ በመጣሁበት ሰዓት በዛ ሰዓት እኔ ውጭ ሀገር አይደለም መሄድ ቀርቶ ዘመድ፣ አጎት፣ ወንድም፣ እህት አላት ከተባለ ጓደኞቻችን ወይም የዛ ሰው በጣም እንደ ብርቅ ነገር ነበረ። በቃ እንደ ማዕረግ ነገር ነበረ የሚሰማን ማለት ነው፣ በእኛ በድሮ ዘመን ማለት ነው። እና ከሊኮ አጎቷ እኮ ውጭ ሀገር ነው፣ ዝና እንጠቀማለን ማለት ነው። እኔም አልሐምዱሊላህ የእናቴ ወገኖች ውጭ ሀገር ናቸው። በዛ ሰዓት በትምህርት ቤት ላይፍ ነበር የማሳልፈው። ላኪን ግን እናቴ በዛ አጋጣሚ አላህ ይማራትና ውጭ ሀገር ሲባል አትወድም። ውጭ ሀገር እኔ በህይወት እያለሁኝ ውጭ ሀገር ልጆች አይሄዱም እያለች ብዙ ጊዜ እድላችንን ዘግታው ነበር። ያው አላህ በፈቀደ ጊዜ ያው እንግዲህ አንደኛው አጎቴ እሷ ከሞተች በኋላ ወደ ውጭ ሀገር አምጥቶኛል ማለት ነው። እሺ ሳዑዲ አረቢያን እንዴት አገኘሽው? ሳዑዲ አረቢያ እኛ በዛ በምንሰማው ሀገራችን ሁነን የምናየው ፎቶግራፍ እና የምንሰማው ሌላ ነገር ነው። እዚህ መተን ደግሞ ስናየው ሌላ ነገር ነው። ግን ሳዑዲ አረቢያም ሆነ ሌላም ሀገር ማስተላለፍ የምፈልገው ስደት ይብቃ ነው የምለው። ስደት ከተሰደዳችሁ ደግሞ አላህ መቼም ጥሩ ነገር ብቻ አይደለም የሚሰጠው ማለት ነው። ብዙም አብዛኛውን ውጭ ሀገር የሚኖር ሰው ከጥቅሙ ጉዳቱ ያመዘነበት ህይወት ላይ ነው። ገደል አፋፍ ላይ ነው ህይወቱ ማለት ነው። ዛሬ ቢኖር ነገ አይኖርም፣ ነገ ቢኖር ከነገ ወዲያ አይኖርም። ስለዚህ ህይወቱ የስጋት ኑሮ ስለሆነ እኛ ግን ውጭ ሀገር መሆኑን ስለሆነ የምናውቀው ብዙ ጎደሎ አለው ውጭ ሀገር መሆን ወይም ስደት መሰደድ። እኔ አላውቅም ስለሌላው ሀገር። ስለ ሳዑዲ አረቢያ ግን ለሴቶች ጥሩ ነው፣ ለወንዶች ግን በጣም አስቸጋሪ ነው።
ኢቃማ ለሌለው ሰው ወይም ህጋዊ ላልሆነ ሰው ማለት ነው። ምክንያቱም ይህን ልልበት የቻልኩት ምክንያት ብዙም አብዛኛውን የአረብ ሀገሮች ሴቶች ያውቁታል ማለት ነው። ወንድ ልጅ ሱቅ ማውጣት አይችልም ህጋዊ ካልሆነ፣ የትም ቦታ መንቀሳቀስ አይችልም፣ ለስራ መንቀሳቀስ አይችልም ገጠር ካልሆነ በስተቀር። ስለዚህ ቤት ውስጥ ቅምጥ ሆኖ የእህቱን ወይም የሚስቱን ወይም የዘመድ እዳ ነው የሚሆነው እንጂ በጣም አስቸጋሪ ነው። ለሴት ልጅ ግን ጠንክራ ከሰራች ሳውዲ አረቢያ ትቀየራለች ብዬ ነው የማስበው። ሳውዲ አረቢያ በመምጣትሽ ደስተኛ ነሽ? እውነት ከምንም በላይ በጣም ደስተኛ ነኝ። ሳውዲ አረቢያ ላይ ከገንዘብ ይልቅ ብዙዎቹ ንብረት አፍርተውበት ሊሆን ይችላል፣ ገንዘብ አግኝተውበት ሊሆን ይችላል፣ ቤት ሰርተውበት ሊሆን ይችላል፣ የመጡበትን አመት ማለት ነው ሲቆጥሩት። እኔ ግን የመጣሁበትን አመት ከገንዘብ ይልቅስ በዲኒ እስላም ምን እንደሆነ ሐራምና ሐላሉን እስላም ማለት ስሙ መጠሪያው እንደሆነ ያው ውስጣዊ እውነተኛ ማንነትህን ላላህ መገዛት ዲኔን በጣም ስላጠነከርኩኝና ለዲኔ እስላም ህይወቴን ስለሰዋሁኝ በጣም ደስ ብሎኛል። ይህንን በጣም ነው። ሁለተኛ ነገር ደግሞ ሳውዲ አረቢያን የምወድበት ነገር አለ። ደስተኛ ሆኜ እንድኖር ያደረገኝ ነገርም አለ። አንድ ሰው ለራሱ ሰርቶ ብር ይከፈለዋል። እርግጥ የሁላችንም አላማ ይለያያል። ያንን ነገር አንተ እዚህ የ5 ብር ሻወርማ ብርቅ ሆኖብህ አገርህ ግን ቤት እሰራለሁ እያልሽ ለቤተሰብ እረዳለሁ እያልሽ 15,000 60,000 100,000 ይላካል። እዚህ ግን የ2 ብር አሲር አይጠጡ። ያንን እለወጣለሁኝ ወይም ቤተሰብ እለወጣለሁ ብለው ነው። ግን ከ110% እነሱ ተጎድተዋል። የዚህንም ፍላጎታቸውን ሳይሞል የዛም ፍላጎታቸውን። እኔ ግን አልሐምዱሊላህ ይሄ ቀረብኝ ብዬ እምለው ነገር የለም። እስካሁን ድረስ በጥሩ ሁኔታም እየኖርኩ ነው ያለሁት እና ፍላጎቴንም ገትቼ አላቅም። የምፈልገውን ነገር በነፃነት ስላደኩኝ በነፃነት ኖሬያለሁ። አልሐምዱሊላህ ለቁም ነገርም በቅቻለሁኝ ማለት ነው። እሺ የትምህርት ቤት የት ነበር የተማርሽው? ትምህርት ቤት የተማርኩት ደሴ ከተማ ሆጤ ትምህርት ቤት ነው። ያው ትምህርት ቤት በመማሬ ደስተኛም በሆንም ግራጁዌት ነው ያደረኩት። ዲግሪ እና ዲፕሎም የለኝም። ከትምህርት ቤት ትዝታ ውስጥ እስኪ የምታስታውሽው ነገር አለ? አዎ ብዙ ነገር ትምህርት ቤት ላይ ብዙ ላይፍ ብዙ እንደዚህ ባልባነንበት ወቅት ላይ የዛን ጊዜ የቤት ልጅ ነበር። እንደ በግና ፍየል እኩላል። ፍየል አሁን በጣም ቅብጥብጥ ናት፣ ፈጣን ነች ምናምን። በግ ደግሞ ቀስ ብላ ነው ተረጋግታ ምናምን ነው። እንደዛ አይነት የድሮ ትውልድ የነበረ እንደ በግ ነው፣ ምንም አያውቅም። እና በዛ ሰዓት እኔ ትምህርት ቤት እየተማርኩ እንዳለ አማርኛ መምህር ሌላ መምህር እስከሚወጣ ድረስ ውጭ ቁጭ ብሏል። እኔ አስቀድሜ መምህር ሲወጣ ተከትዬ ውጥት ስል አማርኛ መምህራችንን አገኘዋለሁ። ከዛ እኔ አማርኛ መምህሮቼ ጋር በጣም ጀንትል ተማሪ ስለነበርኩ በልጅነት እግባባለሁ ማለት ነው። ከዛ ሂጄ ሰላም አልኩትና እንዴት ነህ ደህና ነህ ብዬ ካልኩ በኋላ እንዴ ምን ሆነህ ቆመሃልሳ ፔሬድ የለህም እንዴ አልኩት። እኛ እንግዲህ የዛን ጊዜ ፔሬድ አለኝ፣ በዚህ ክፍል ፔሬድ አለኝ፣ ኤ ፔሬድ አለኝ፣ ቢ ፔሬድ አለኝ ነበር የሚባለው ማለት ነው። መምህሮች ማለት ነው። ፔሬድ ያው በእንግሊዘኛ ክፍለ ጊዜ ማለት ነው። እኔ ግን አላሰብኩትም በዛ ሰዓት ማለት ነው። እንዴ ወንድ ልጅ ፔሬድ ያያል እንዴ? ሴት ልጅ ናት እንጂ በወር 3 ጊዜ የምታፈሰው ሲለኝ በጣም የደነገጥኩትና የሮጥኩበት ቀን አስታውሳለሁኝ። ትምህርት ቤት ውስጥ በጣም ረባሽ ነበር? በጣም ረባሽ አልነበርኩም፣ ግን በጣም ፈጣን ነኝ።
በጣም የማንኛውም ሰው ጋር አንደርስታንድ አደርጋለሁ፣ መግባባት ችሎታ አለኝ እና በብዛት ወንዶች ጋር ነው የምቀመጠው እና በቃ በልጅነት ወቅት ጀምሮ ማለት ነው ንጽህና በጣም እወድ ነበር። ንጽህና ምናምን ተጣጥቤ ምን ብዬ ለብሼ ሽቶ እቀባ ነበር እና በዛ ሰዓት ተቀብቼ መምህሬ አንድ ጊዜ በጣም ሸቶት ነው መሰለኝ ብዙ ጊዜ ያልፈኛል ማነው ሽቶ ተቀባው ብሎ በጣም ተናዶ ክፍሉን ቀውጥ ሲያደርገው ያው ብዙ ጊዜ እኔ እንደምቀባ ስለሚያውቁ እኔን አጋልጠውኝ ወላጅ አንጭ ብሎ በጥፊ መታኝ። በዛ ምክንያት ከትምህርት ቤት ተባረርኩኝ። ሌላ ቁርአንስ ቀርተሽ ነበረ እዛው ኢትዮጵያ እንዳለሽ ሀገርሽ ላይ እንዳለሽ? አዎ እኔ አሁን የምነግርሽ ነገር ቀልድ አይደለም፣ የእውነት ነው የምነግርሽ። ሪያሊቲ የሆነ ሾው ነው ማወራሽ። ቁርአን ምን እንደሆነም እስላም ነኝ፣ የእስላም ቤተሰብ ነኝ፣ የእስላም ልጅ ነኝ፣ ምን እንደሆነ አላቅም። ካልገባሁ ብዬ አለቀስኩኝ። ከዛ ያው ደሴ መናኸሪያ አካባቢ ገንዳ ነበር የምኖረው እናቴ ጋር ማለት ነው። የጧት ሽፍት በሆንኩ ሰዓት ከሰዓት ሽፍት ከሆንኩኝ የጧት ነበር የምቀራው። አስገብተውኝ ይህንን ቁርአን ተብሎ ቁርአኑን ተሰጥቶን ማለት ነው። ሀይል አትዩ፣ እንግሊዘኛ አትዩ፣ ምን አትዩ፣ የምናውቀው ነገር የለም። ያንን ከፍተን ሻሃችን ይቀሩልናል። ለሳቸው አፋቸው ተከትለን አንድ ጊዜ ይቀሩልናል፣ ሁለተኛ ይቀሩልናል። ከዛ ነገ አንቺ ሐፍዘሽ ትመጪ ነበረ እና በዛ አጋጣሚ እየቀራሁ ነበረ። እንደው ትንሽ ገና እንደቀራሁኝ እንደው አንድ ወር አካባቢም እንደቀራሁኝ ሱራተል ኢዛጃ አደረሽ ነበር ናስር ላይ ማለት ነው። ግን ጽሁፉን የአረበኛ ጽሁፍ ነው። በጣም ሀይሁን ለይሁን ባይሁን የምናውቀው ነገር የለም። በህብዝ ነው የምንቀራው። ላኪን ግን አንድ ቀን እናቴ ታማ 3 ቀን ቀራ። በአራተኛ ቀን ሲሄድ ጾም ወቅት ነበር። ጆሮ ይሄ እንደዛ ጎብድደሽ በእግርና በእግርሽ ናንፈናከሽ ጆሮሽን የምትይዥበት ጊዜ ነበር፣ በእኛ ጊዜ ስንበረከት ማለት ነው። ተንበርክኬ በኤሌክትሪክ ገመድ 2 ጊዜ ሲጀልጡኝ ሲመቱኝ ሻሃችን ማለት ነው። ይሄ ጊዜ ማሳለፊያ አይደለም ቁርአን መቅሪያ ነው ብለው 2 ጊዜ በዛ በጾም ኢትዮጵያ ላይ ጾም እንግዲህ ሰቢ በዚህ በልጅነት እድሜ እንደገና 2 ጊዜ ሲዘልጡኝ ወላሂ በጣም እያለቀስኩ ቁርአኑን ይዤ ከመስጊዱ እየወጣሁ እያለቀስኩኝ ቤቴ እያለቀስኩ ደረስኩኝ። ቁርአኑንም አውጥቼ ኋላስ ሐራም እንዳይሆንብኝ ብዬ ዳጎቴ አውጥቼ ሰጠሁት እና በዛ ምክንያት ይኸው እርም ብዬ ቀረሁ። ቁርአን የሚባል ነገር በእሳቸው ምክንያት ጠልቼ ማለት ነው። ግን አሁን አልሐምዱሊላህ ሳውዲ አረቢያ ከመጣሁኝ አልሐምዱሊላህ። በዛ አጋጣሚ መናገር የምፈልገው ነገር አንድ ነገር አለ። እሱም ልልሽ የፈለኩት ይሄ እንግዲህ የሆነው 7ኛ ክፍል 8ኛ ክፍል ሆኜ ነው እንደዚህ የተፈጠረው። ከ10 ምናምን አመት በኋላ እዚህ ሳውዲ አረቢያም ስኖር ያልኩሽ እንግዲህ የለውጡ ምክንያትም ትልቅ ለውጥ አለ የምልሽ ይሄንን ነው። በጣም መኘውና ጓጓው ስለነበረ የምሰራበት ቤት ተቀጥሬ ሙሰጀል እቺ ሬዲዮ ገዝቼ ካሴት ገዝቼ ጁዝ አማን ገዝቼ እየቀራሁኝ ሁልጊዜ ሴትዮ ታየኛለች እና ቁርአን ታውቂያለሽ ስትለኝ አውቃለሁ አልኳት። እስቲ ቅሪ ስትለኝ ሱራተል ሸምስ ደርሻለሁ። በደንብም አልቀራም በህብዝ ነው እንጂ በእንትኑ አላውቀውም ጭራሽ። ከዛ ሀላስ እንግዳስ ካወቅሽማ ትምህርት ቤት አስገባሻለሁ ስትለኝ እሺ አልኳት። ያ ቋንቋም ብዙም አላውቅም ማለት ነው። ወላሂ ተፊዝ ቦታ ወስዳ ሙድሪቱን አናግራ ኢቃማ የላትም፣ ያው በኔ ስር ናት፣ ሰራተኛዬ ነች፣ እኔ የሚመጣውን ነገር እቋቋማለሁ ብላ እንግዲህ ከገባሁም 3 ወር ነው ምናምን ነው ቢሆነኝ ሴትዬ ማለት ተፊዝ 100 ብር ለሷ ለኔ 100 ብር 200 ብር እየከፈለች
ታፊዝ አስተማረችኝ። ያው አሁን ማሻአላ ተባረከላ ቁርአን አክትሜ እኔም ቁርአኑን እየገለጥኩኝ እቀራለሁ ማለት ነው። በዚህ አጋጣሚ ሰባህ አረብ ሳትሆን እናቴም እንዲህ አይነት ክብር አልሰጠችኝም። አልሐምዱሊላህ በጣም አመሰግናለሁ። ጀነተል ፈርዶስን የወፍቅሽ። መቼም አበረበኛ ስለማሰሚ ይሄንን ቪዲዮም ስለማትከታተይ ጀዛካላ ኸይር ብያለሁ። እና እንደዚህ በጣም ጥሩ የሚሆኑ ሰዎችም አሉ ማለት ነው። አይዋ እንግዲህ በጣም እጅጋየሁ ሾው በጣም ደስ የሚል ጊዜ ነው ያለሽ። እንደገና ደግሞ በጣም የምትወጂው ነገር ምንድን ነው? እኔ ብዙ ጊዜ የምወደው ነገር ምግብ እወዳለሁኝ። ምግብ ደግሞ ዝም ብሎ በቃ አርሲ ኩርሲ መብላት አልወድም። በጣም ፈናን የሆነ ምግብ ነው። ፈናን ማለት እንደዚህ ጥብስ፣ ስጋ፣ ሩዝ ምናምኖች በቃ የአረቦች ምግቦች ከሀበሻ ምግብ የአረብ ምግብ ይመቸኛል በጣም። በምግብም ስኬታማ ነኝ። በጣም ደስ የሚል የምታዩስ ነገር ምን አለ? በምግብ ከሆነ እኔ ባሚያ የሚባል ምግብ አልወድም። ባሚያ በጣም ነው የምጠላው። በማህበራዊ ህይወቷ በጣም ተግባቢ ነች፣ ደስተኛ ነች። እንደገና ደግሞ ብዙ ጊዜ መስጠት ትወዳለች ይላሉ። ብዙ ጊዜ አብረውሽ ከአካባቢሽ የሚኖሩ ሰዎች ብዙ ጊዜ ነጃት ማነው እጅጋየሁ ሾው ያለችበት ነገር በጣም የሞቀ ነው ይላሉ። ይሄንንስ እንዴት ታይዋለሽ? አዎ እንግዲህ የሰው አፈጣጠሩ ይለያያል። አልሐምዱሊላህ ረብል ዓለሚን እኔ በሄድኩበት በጣም ተወዳጅ ነኝ። ቅንም አሳቢም ስለሆንኩም እንደሆነ አላውቅም። ለሰው ልጅ መጥፎ ነገር አስቤ አላውቅም በዚሁ አጋጣሚ እና በሄድኩበት ያም እንደዚህ ሁኒ እኔ እንግድነት ሂጄ እስካሁን ድረስ በእድሜ እንግዳ ናት ተብዬ የተከበርኩበት ቤት የለም። ብላክስ በገዛ ቤታቸው ሂጄ እኔ ነኝ የማዘው ማለት ነው። ይሄ ደግሞ ተፈጥሮዬ ነው። ምንም ላደርግ አልችልም። እነሱ አሁን ለኔ በጣም ተጨንቀው ተጠበው ስጋ ምናምን ዶሮ ሰርተው እንደሆነ እኔ ሽሮ ነው የምበላው ብዬ የምልበት ወቅት አለኝ። ስለዚህ ይሄ ምን የምታደርጊው ነገር የለም። ተሰጥቶሽ ተፈጥሮሽ ስለሆነ እኔ በአካባቢዎችም በዙሪያዎችም በጓደኞችም በቤተሰብም በትዳሬም አንድ ሰውም ጋር ተጣልቼም ተቆራረፌም ተቧጫጭቄም አላውቅም። እና ይሄን ባህሪዬን ደግሞ በጣም እወደዋለሁ። ስበላ ራሱ በተለይ ብቻዬን በህይወቴ በልቼ አላውቅም። ጎረቤት ሰብስቤ ነው። እኔ በአሁኑ ሰዓት ትግሬ ነሽ፣ ኦሮሞ ነሽ፣ የሀይቅ ሰው ነሽ፣ የደሴ ነሽ፣ አዲስ አበባ ነሽ ብዬ ማንንም ለይቼ አላውቅም። ሁሉንም እንዳመጣጡ አብረን እንበላለን፣ አብረን እንጠጣለን። አንድ አይነት ነው አስተሳሰቤ። እና ከምንም በላይ ደግሞ ለፍቅር ቦታ አለኝ። ለፍቅር ቦታ እነግሳለሁ በራሴ ላይ ማለት ነው። እና ማንም ቢሆን ከገንዘብ ይልቅ ከሌላ ነገር ይልቅ ለፍቅር ቦታ ስለምሰጥ ደስተኛ ሁኔ ነው የምኖረው። እሺ እንግዲህ እጅጋየሁ ሾው በዚህ አጋጣሚ ዩቲዩብ መቼ ነው የከፈሽው? ዩቲዩብ እንግዲህ 1-2 ወር ሆኖኛል። እኔ ግን ከ10 ዓመት በፊት ዩቲዩብ ብጠቀም ነበረ። ላኪን ግን እንደዚህ የዩቲዩብ መክፈሉንም የዩቲዩብ ጥቅሙንም ስለማናውቀው ያው አንዳንድ ፊልሞች፣ አንዳንድ ዜናዎች ምናምን እያየን ነበር የምናልፈው። አሁን ነው እንግዲህ ሁሉም ዩቲዩበር ሆነው ሁሉም ታዋቂነት ያገኘው ሁሉም መከፈል የተቻለበት ምክንያት አሁን ነው። በፊት ሚስጥራዊ ነበር ማለት ነው። በእኛ ሰዓት እንደዚህ ነበር። እና ደግሞ በዛ ሰዓት እኔ ብዙ ሰብስክራይብ አርጉኝ አታርጉኝ ብዬ ተናግሬም አላውቅም። ግን ምግብ በጣም ስለምሰራ በየአራቦቹ ቤት በየቤቴ የምሰራውን ነገር እለቅ ነበር። ብዙ ሰብስክራይብ አገኝ ነበር። ግን እንደዛ አይነት ጥቅም ያለው ይሆናል ብዬ አስቤ አላውቅም። ግን አሁን ይሄን
2 ወር እስቲ ሆን ብዬ እየተከታተልኩት ነው ማለት ነው። አሁን ይዤዋለሁኝ እና ወደፊት ሞኒ መሆን እፈልጋለሁ፣ ታዋቂ መሆን እፈልጋለሁ። ለሰዎችም ደግሞ ሪያሊቲ የሆነው ደስ የሚሉ ነገር ያው ትንሽ አሁን አረብ ቤት ሆነሽ መስራት አትችይም፣ ግን የተሻለ ነገር አመጣለሁ ብዬ ስለማስብ እሰራለሁ። እንግዲህ እህታችን እጅጋየሁ ሾው በገዛ ቻናሏ ቀርባ ተጠይቃለች። ጥያቄያችንም ስለመለሰች በጣም እናመሰግንሻለን። ለተከታዮችሽ እንግዲህ ሰላም ታቅርቢና እንለያይ። እንግዲህ የእጅጋየሁ ሾው ተከታዮች በሙሉ ሰብስክራይብ፣ ላይክ፣ ሼር እንዲሁም ኖቲፊኬሽንን በመጫን ቤተሰብ ሁኑ። ለምታበረታቱኝ፣ ለምታጀግኑኝ፣ ከጎኔ ለሆናችሁ ለቤተሰቡን ጓደኞች የሆናችሁ ሁሉ አላህ ይስጥልኝ እላለሁኝ። አመሰግናለሁ። ባይ